ስለ ዮኒ ምን ትላለህ ይሉኛል ይጽፉልኛል በውስጥ ምን እላለሁ መብቱ እኮ ምን ይባላል ያ እኮ አዲስ ነገር ነው ያራዳ ልጅ ነው እንዴ ዮኒ ያራዳ እኮ ልጅ ነው ታውቂያለሽ ነው ዮኒ ምን ትላለህ ዮኒ ማለት በጣም ስማርት ሰው በጣም እንትን ነው ፍሌክሲብል ነው ዮናስ ሙሉ ነው ማለት እኮ ስምር ተራሰው ማለት ነው ባይዘው ተራሰው አይደለም እንዴት መሸወድ እንደሚችል ያውቅበት ያ ህዝቡን እንዴት እንደሚያስከትል ሶሻል ሚዲያ ልምድ አለ ነገ ደግሞ ይመጣል እሱ ካስፈለገ ነገ ኢየሱስ ጥሩ ነው ማርያም ግን ስለረሷት እንደው እነዚህ ፓስተሮች አልተመቹኝም ብሎ ይመጣል እኔ ለዮኒ ምን ትላለህ ማለት ያለባቸው ጾታውን ሲቀይር ነው ያኔ እንወያይበታለን end of the day የፈለጋችሁ ቆማችሁ ብታንኳኩ ያንኳኳችሁ ኖራችሁ ያንኳኳችሁ ትሞታላችሁ እንጂ እኛ በሩስ ላትገቡ ትችላላችሁ በሚያሳዝኑ ሁኔታ እኛ ነገሩ ማስፋፋት አንፈልግም ነው በቃ እዛው ባዲ ኢነርጂያችሁ እዛው me personally I am too busy to be honest ወደዳችሁ አልወደዳችሁም 2 ሳምንት 1 ሳምንት የጠፋሁት እኔ personally ስራ ትምህርት የቤቱ ስራ አለ ፋሚሊ አለ ለየትኛው ጊዜ ነው ከሚያራግቡት ሰው ጋር ወጣ ገባ የሚለው ከናቴ ጋር በመጨረሻው በህግ ጨርሳለሁ ዳስ ይጣለቅ ከዛ በኋላ ግን ያላችሁ ሰዎች ግን ይሄ መጥፎ ነገር የምታራግቡ ሰዎች ግን እውነት እኛ አንፈልግም እንደዚህ ነገር ይሄ መመላለስ ይሄ ሰጣ ገባ ውስጥ ከገዛ እናትሽ ጋር ቢሆን ሰጣ ገባ ውስጥ መግባት አንፈልግም እኛ እሷ ቢዝነስ ሰራብን አስባይናል ሰድባንም ለብር ብላም እኛን ስማችንን ብታጠፋም እኛ ግን በመናገኘው በመንካስበት መንገድ በህግ እንሄዳለን ገባሽ ግን እኛ በብር መንገድ ይሄ ቢዝነስ ለመስራት እንደዚህ መሰዳደብ አንፈልግም በቃ ቤተሰብ የመሰረትን ሰዎች ነን ቤተሰብን መሰረትም አንመሰረትም ማንነታችን እንደዛ አይደለም እኛ ከሰው ጋር መመላለስ ይሄ ለብር ብሎ ለሾርት ከት እንደዚህ አይነት ህይወት እኛ መኖር አንፈልግም እንደ በፊታችን በራሳችን ዛም ላይ እየተንቀሳቀስን ፍሎጋችንም እየሰራን ምን ሰራው ነገር እየሰራን መኖር ነው የምፈልገውና እባካችሁ ተውን እባካችሁ ሳም ላይክ ተውን ከፈለጋችሁ ካልፈለጋችሁ ደግሞ አትተውን at the end of the day እኔ ስለናንተ ምንም መጥፎ ነገር ስለሚያወሩ ሰዎች ምንም ኬርለስ ነኝ በጣም ከምነግራችሁ በላይ ኬርለስ ነኝ ላይክ ለደቂቃም አላሰባችሁም ምናልባት ቲክቶክ ላይ ስክሮል ሳረግ ላገኛቸው እችላለሁ እንጂ ከዛ በኋላ ግን በቃ የሉም ገባባ ላይ ከሌ እንደዚህ ያለ ከሌ እንደዚህ ያለ ከሌ እንደዚህ ያለ ላለው በቃ ዳስር እንጂ we are too busy ያ ኮሜንት ላይም በኢንስታግራም ላይ ብዙ ይጽፋል በማልጠፍተን ስለነበረ ያው ተለያይተን ሳይሆን ሰው አይደለም የሚለያየን በራሳችን ኬዝ ልንለያይ እንችላለን ካልተግባባን ካልተስማማን እንጂ ሚዲያ ላይ ወጥቶ ሰው ስለወራ ያንቺ እናትን ብትሳደብ 7 አመት ሙሉ ተሳደበ 7 አመት ሙሉ ለማለያየት ሞከረች የሷ አይደለም ሊያየን የሚችለው ገባሽ እና እናንተ እንደተጠበቃችሁ ተለያይተ ምናም ሳይሆን በደጉም አስቦት ይሆናል በክፋት የሚያስቡትም ሰዎች አሉ እውነትም እንድንለያይ የሚፈልግ ሰው አለ እውነትም ደግሞ እንዳንለያይ ጠንክሩ እናንተ ፈተናችሁን እንደምንም እለፉት ለበጎ ነው ተውት ምናምን የሚሉም አሉና እዚህ ጋር እኛ በጣም ቤት እየለቀቅን ነበር በጣም ቢዚ ነበርን በዚህ ጋር ይሄ ነገር ተፈጠረ እኔም ይሄን ቪዲዮ ወጥቼ ሲሰራ የባለፈው ቪዲዮ ተገድጄ ነው እንጂ በፍቃደኝነት አይደለም ይሄ በፍላጎት ብሎ ለቢዝነስ ተብሎ አይደለም ተሰደብኩ ድጋሚ አሁንም የሚቆም ነገር አይደለም መጣው ቪዲዮ ሰራው ድጋሚ ግን ሌላ ድራማ ተሰራብኝ ገባችሁ እዚህ ጋር ማይሆን ነገር ይሄ ደግሞ የተሰራው ስራ ደግሞ ድጋሚ በቃ መጥራት አልፈልግም ማውራትም ስለማልፈልግ በጣም ካይምሮ በላይ ነው በጣም የብልግና መጨረሻ ነው ልጆቹም አሉ ለወደፊት ምን እንደሚፈጠር ፈጣሪ ነው የሚያውቀው ይሄን ነገር እኛ አንፈልገውም እና በህግ ነው አሁንም ስም ማጥፋት ነው የተካሄደብኝ በህግ ነው እሱንም ጨርሰው personally I am too busy to be honest ወደዳችሁ አልወደዳችሁም 2 ሳምንት 1 ሳምንት የጠፋሁት እኔ personally ስራ ትምህርት የቤቱ ስራ አለ ፋሚሊ አለ ለየትኛው ጊዜ ነው ከሚያራግቡት ሰው ጋር ወጣ ገባ የሚለው ከናቴ ጋር በመጨረሻው በህግ ጨርሳለሁ ዳስ ይጣለቅ ከዛ በኋላ ግን ያላችሁ ሰዎች ግን ይሄ መጥፎ ነገር የምታራግቡ ሰዎች ግን እውነት እኛ አንፈልግም እንደዚህ ነገር ይሄ መመላለስ ይሄ ሰጣ ገባ ውስጥ ከገዛ እናትሽ ጋር ቢሆን ሰጣ ገባ ውስጥ መግባት አንፈልግም እኛ እሷ ቢዝነስ ሰራብን አስባይናል
ሰድባንም ለብር ብላም እኛን ስማችንን ብታጠፋም እኛ ግን በምናገኘው በምንካስበት መንገድ በህግ እንሄዳለን። ገባሽ? ግን እኛ በብር መንገድ ይሄ ቢዝነስ ለመስራት እንደዚህ መሰዳደብ አንፈልግም። ቤተሰብ የመሰረትን ሰዎች ነን። ቤተሰብን መሰረትም አልመሰረትንም ማንነታችን እንደዛ አይደለም። እኛ ከሰው ጋር መመላለስ ይሄ ለብር ብሎ ለሾርት ከት እንደዚህ አይነት ህይወት እኛ መኖር አንፈልግም። እንደ በፊታችን በራሳችን ዛምቢያ እየተንቀሳቀስን ፍሎጋችንም እየሰራን ምንሰራውን ነገር እየሰራን መኖር ነው የምንፈልገው እና እባካችሁ ተውን። እባካችሁ ሳም ላይክ ተውን ከፈለጋችሁ፣ ካልፈለጋችሁን ደግሞ አትተውን። አዴንት ደዴ እኔ ስለእናንተ ምንም መጥፎ ነገር ስለሚያወሩ ሰዎች ምንም ኬርለስ ነኝ። በጣም ከምነግራ ቅስምሽ ነው የተሰበረ። ይስበርሽና የሚሰብር ነገር እንደው ስብር ያርግሻው። ልክ ማምለጫዋ ደግሞ ንግስትን አያቻት። አይገርማችሁ? ብትናገረው ራሱ አስጠላ። ጓደኞቹ አታረግዝም ሲሏት አረገዘች። አያችኋት? እንዳያስረግዝሽ አንቺ እከክ፣ አንቺ አሮጊት ምን ሆና ነው የትላንትና ልጅ የማታረግዘው? አሁን ይቺ ልጅ ትላንትና ከሁሉም ያነሰች ልጅ አይደለች? ማን ያላት? አንቺ ወረኛ፣ አንቺ ልጅ አታረግዥም የተባልሽው። እንዲያውም እኛ የምናውቀው የዛኔ ሊያ ጮንጮላ ያ በማይጮ ጊዜ ወጣች። አንቺ ነሽ ሊያ ሽማግሌ ተላከ ሲባል እኔ ራሴ እንዲያውም ለሱ ነው እንጂ ሽማግሌ መላክ የነበረብን ብዬ 2019 ላይ ባልሽን ያመሰገንኩትኝና ያሳበድኩሽ ላንተ ነው እንጂ ሽምግልና እንዲያውም ለዚች ልጅ አልነበር የሚያስፈልገው። ለዚች ለቆራለ ቆረቆ